ሰላም ውድ የአጋቦስ ቲዩብ ቤተሰቦች ተከታዮች፣ በባለፈው ባቀረብኩት ቪዲዮ ስለ አብይ ጾም ስያሜዎች ሲሆን በዚህኛው ቪዲዮ ደግሞ የአብይ ጾም የመጀመሪያ ሳምንት የሆነውን ዘወረደ በጥቂቱ እንመለከታለን። ውድ የአጋቦስ ቲዩብ ተከታዮች ይህን ትምህርት በአጽንኦት እንድትከታተሉኝ በአክብሮት ጠይቃለሁ። ከአብይ ጾም ሳምንታት መካከል የመጀመሪያው ሳምንት ዘወረደ ዘመነ አዳም ይባላል። ዘወረደ ማለት ከላይ የመጣ የወረደ ማለት ነው። ይህም አምላካችን አዳምንና ልጆቹን ከሞት ለማዳን ስል ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መሆኑንና የፈጸመውን የማዳን ሥራ ያመለክታል። ከሰማዩ ከወረደ በቀር ወደ ሰማይ የወጣ የለም ካለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል እሳት ሊቁ ቅዱስ ያሬድ ዘወረደ እመ ላዕሉ አይሁድ ሰቀሉ ወመመ ኢያእምሩ እግዚአ ኩሉ ዘሃዩ በቃሉ በማለት በጾም ድጓው መጀመሪያ ላይ ይህን ዕለት ገልጾታል። ትርጉሙም አዳምን ለማዳን ከሰማይ የወረደውን አምላክ አይሁድ ሰቀሉ። የሰማይ ስልጣን ያለው የሁሉ ጌታ እንደሆነም ምንም አላወቁም ማለት ነው። ይህም ድርሰት በቤተ ክርስቲያናችን የጾም መጀመሪያ የሆነውን ዕለት ሰንበት ዋዜማ መግቢያ ሆኖ ከዋዜማ በፊት ምንጊዜም በየዓመቱ ይቆማል፣ ይዘመራል፣ ይመሰገናል። ጾምን መጾም የፈቃድ ብቻ ሳይሆን የትእዛዝም ነው። ነቢዩ ኢዮኤል ቀድሱ ጾመ ወሰብኩ ምህላ፣ ጾም ያዙ አጽኑ ምህላንም አውጁ፣ ሽማግሌዎቹን ከፈጣሪያችን ቤት ሰብስባችሁ በአንድነት ሆናችሁ ወደ እግዚአብሔር ጩኹ ለምኑ ብሏልና። ቅዱሳን ሐዋርያት ሙሽራውን ከነሱ ለይተው የሚወስዱበት ጊዜ ይመጣል፣ ያን ጊዜም ይጾማሉ ያለውን የጌታ ቃል መሠረት በማድረግ ጌታችን ሞቶ ከተነሳ እና ካረገ በኋላ ጾመዋል። የጾምንም ሕግ ሰርተዋል። ሐዋርያት ሥራ ምዕራፍ 13 ከቁጥር 3 ሰለስቱ ምዕትም ሐዋርያት የጾሙትንና እንድንጾምም የወሰኑትን መጾም ይገባል ብለው አጽዋማትን እንድንጾም መወሰናቸው ይህ የጌታችን ቃል መሠረት በማድረግ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ጸረ ሕግ እንደመሆኑ 40 ቀን 40 ሌሊት ጾመ። እንደ እግዚአብሔር መልካም ፍቃድ በቀጣይ የጾሙ ሁለተኛ ሳምንት የሆነውን የቅድስትን ትምህርት ይዤላችሁ እመጣለሁ። ውድ የአጋቦስ ቲዩብ ተከታዮች ከጾሙ በረከት እንድናገኝ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።